የሀብታሞችና የስኬታማ ሰዎች ሚስጥር። በዓለም ላይ ከ8 ቢሊዮን በላይ ሕዝብ ይኖራል። ነገር ግን ትክክለኛውን የስኬት ማህተም አርፈውበት የሚያልፉት በጥቂት መቶ ሺህ የሚቆጠሩ ብቻ ናቸው። የቀሩት አብዛኞቹ ሰዎች ጠዋት ተነስተው ስራ ይሄዳሉ፣ ይደክማሉ፣ ይመለሳሉ፣ ነገር ግን አሁንም ባሉበት ቦታ ይቆያሉ። ለመሆኑ በስኬታማ ሰዎችና በተራው ሰው መካከል ያለው እውነተኛ ልዩነት ምንድን ነው? ዕድል ነው? የቤተሰብ ሀብት ነው? ወይንስ የተለየ ችሎታ? መልሱ ከነዚህ ከምንም ጋር አይገናኝም። በዚህ ቪዲዮ ውስጥ ሳይኮሎጂስቶች፣ ቢሊዮነሮች እና የታሪክ ታላላቅ ሰዎች የተጠቀሙበት ሕይወትህን በ180 ዲግሪ ሊለውጥ የሚችለውን እውነተኛውን የስኬት ምስጢር በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተልከው ከዛሬ ጀምሮ ሕይወትህን በሌላ ዓይን ማየት ትጀምራለህ። ቪዲዮውን ስትጀምር ላይክ አድርገህ ጀምር። ሰብስክራይብ ካላደረግም ቻናሉን ሰብስክራይብ አድርግ። የመጀመሪያው ምስጢር አስተሳሰብ ነው ወይንም ማይንድ ሴት። የመጀመሪያውና ትልቁ የስኬት ምስጢር የሚጀምረው ከአእምሮህ ነው። as a man thinks so is he ወይም ሰው እንደሚያስበው ነው የሚለው ጥንታዊ እውነት ዛሬም ቢሆን ይሰራል። አብዛኛው ሰው የስኬት እንቅፋት የሚመስለው ገንዘብ ማጣት ወይም የመልካም ዕድል እጥረት ነው። ነገር ግን እውነተኛው እንቅፋት የአስተሳሰብ ወሰን ወይንም ፊክስድ ማይንድ ሴት ነው። ሁለት አይነት የአስተሳሰብ መንገዶች አሉ። አንደኛው የተወሰነ አስተሳሰብ ወይንም ፊክስድ ማይንድ ሴት ሲሆን፣ ሁለተኛው እድገት ተኮር አስተሳሰብ ወይንም ግሮዝ ማይንድ ሴት ነው። የተወሰነ አስተሳሰብ ማለት እኔ ለዚህ ዓለም አልሆንም፣ ገንዘብ የለኝም፣ የኔ ዕድል እንዲህ ነው ብሎ የሚያስብ ይህ አስተሳሰብ ገና ሳትጀምር ሽንፈት ይደግስልሃል። የተወሰነ አስተሳሰብ ያላቸው ሰዎች ዋና ዋና ባህሪያት፣ አንደኛ ተግዳሮቶችን ማስወገድ ይወዳሉ። ይህ ማለት በሕይወት መንገዳቸው ውስጥ ቻሌንጅ ሲያጋጥማቸው ይህንን ቻሌንጅ አልችለውም፣ አልጋፈጥም፣ አላልፈውም ብለው ይሸሻሉ። ሁለተኛው ደግሞ በቀላሉ ተስፋ ይቆርጣሉ። ይህ ማለት በተፈጥሮ በአንድ ነገር ጥሩ ካልሆኑ ጥረት ማድረግ ዋጋ ቢስ ነው ብለው ያስባሉ። ከዛ መሰናክል ሲገጥማቸው እዛው ያሉበት ላይ ያቆማሉ። ሶስተኛው ፊድባክ አለመቀበል ወይንም የሰዎችን አስተያየት አለመቀበል ነው። ሰው አስተያየት ሲሰጣቸው አስተያየቱን ተቀብለው ከማሻሻል ይልቅ እንደ ግል ጥቃት አድርገው ይወስዱታል። ይህም ውድቀታቸውን ያፈጥነዋል። አራተኛው በሌሎች ስጋት ውስጥ መግባት፣ የእኩያቸውን ስኬት እንደ ሞቲቬሽን ሳይሆን እንደ ጫና አድርገው ያዩታል። ወይንም ጓደኛቸው አጠገባቸው ያለው ሰው በሆነ ሥራ ሲያልፍለት እሱ እንዳለፈለት እኔም ሰርቼ ያልፍልኛል ብሎ ማሰብ ሳይሆን እንዴት እሱ አለፈለት፣ እንዴት እኔ ያላለፈለኝም በማለት ሕይወታቸውን ያከብዱታል። ግሮዝ ማይንድ ሴት ወይንም እድገት ተኮር አስተሳሰብ ማለት አሁን አላውቀውም፣ ነገር ግን እማረዋለሁ፣ ውድቀት ትምህርቴ ነው ብለው የሚያስቡ ሰዎች እድገት ተኮር አስተሳሰብ አላቸው ይባላል። እድገት ተኮር አስተሳሰብ ወይም ግሮዝ ማይንድ ሴት ያላቸው ሰዎች ዋና ዋና ባህሪያት፣ አንደኛ ተግዳሮቶችን ይቀበላሉ። አስቸጋሪ ስራዎች ሲገጥሟቸው እንደ ማስፈራሪያ ሳይሆን እንደ መማሪያ ዕድል አድርገው ይጠቀሙበታል። ሁለተኛው የገና ኃይል ወይንም የት የሚለውን ኃይል ይጠቀማሉ። ይህ ማድረግ አልችልም የሚሉ አስተሳሰቦችን ይህንን እስካሁን ማድረግ አልቻልኩም፣ ወደፊት ግን አደርገዋለሁ ወደሚል አስተሳሰብ ይቀይሩታል። ሶስተኛው ጥረትን
ከፍ አድርገው ይመለከታሉ። ለአንድ ክህሎት ወይንም ስኪል ጊዜና ልምምድን መስጠት በዚያ ዘርፍ ከፍተኛ ብቃት ወይም ደረጃ ላይ ለመድረስ ትክክለኛው መንገድ መሆኑን ያምናሉ። ሁለተኛው ሚስጥር ወጥነት ወይንም ኮንሲስተንሲ ነው። ብዙ ሰዎች ትልቅ ዓላማ ያልማሉ፣ ነገር ግን ለአንድ ሳምንት ሞክረው ውጤት ካላዩ ይተውታል። ስኬት ግን የአንድ ጀንበር ተአምር አይደለችም። ስኬት በየቀኑ የምታደርጋቸው ትናንሽ በጎ ድርጊቶች ድምር ውጤት ናት። እንዴት ቀጣይነትን ወጥነትን ኮንሲስተንሲን ሊኖረን ይችላል? አንደኛ፣ በጣም በትንሽ መጀመር። ከ5 ደቂቃ በታች የሚወስድቦትን አንድ ልማድ ይምረጡ። ለምሳሌ ስፖርት መስራት ፍላጎት ካለ በየቀኑ 5 ፑሽአፕ መስራት ይጀምሩ። ሁለተኛው፣ ልማዶችን ያደራርቡ። አዲሱን ግቦን ሁሉ ጊዜ ከሚያደርጉት የድሮ ልማዶ ጋር ያያይዙ። ለምሳሌ ሁሉ ጊዜ ጠዋት ቡና የመጠጣት ልማድ ካሎት ቡና ከጠጡ በኋላ ወዲያውኑ መጽሐፍ ማንበብ ይጀምሩ ማለት ነው። ሶስተኛ፣ እድገትዎን ይከታተሉ። ያሰቡትን ሥራ በሰሩ ቁጥር ያደረጉትን ተከታታይ ልማድ ለማየት በየቀኑ ካላንደር ላይ ምልክት ያድርጉ። አራተኛው፣ ከጠንካራ ሥራ ይልቅ ለዕለታዊ ልምድ ቅድሚያ ይስጡ። በሳምንት አንድ ቀን ለ4 ሰዓታት ከማጥናት ይልቅ በየቀኑ ለ10 ደቂቃ ማጥናት በጣም ይመረጣል። የኮምፓውንድ ኢፌክት ወይም የተደራራቢ ውጤት ሕግ እንደሚነግረን በየቀኑ 1% ለማሻሻል ከሞከርሽ በአንድ ዓመት ውስጥ ካለህበት ደረጃ 37 እጥፍ ትበልጣለህ። በየቀኑ 10 ገጽ ማንበብ ከጀመርክ በዓመት 12 መጽሐፍ ታነባለህ ማለት ነው። በየቀኑ 20 ደቂቃ የአካል ብቃት እንቅስቃሴ ማድረግ በዓመት ውስጥ ሙሉ ጤንነትህ ይለወጣል። ዋናው ነገር የምታደርገውን ነገር ስፋት ሳይሆን የማቋረጥህ ነገር አለመኖር ነው። ታላላቅ ሰዎች ልዩ የሚያደርጋቸው ስሜት በማይኖራቸው ቀን እንኳን ማለትም በደበራቸው ቀን፣ የሥራ ፍላጎት በሌላቸው ቀን ሳይቀር የተጣለባቸውን ኃላፊነት መወጣታቸው ነው። ይህንን ግን ደካሞቹን ሲያደርጉት በፍጹም አይታይም። አብርሃም ሊንከን የዩኤስ ፕሬዝዳንት ከመሆኑ በፊት ብዙ ጊዜ ምርጫዎች ላይ ተሸንፏል። ቢዝነስ ላይ 2 ጊዜ ፌል አድርጓል። ነገር ግን በመጨረሻው አሳክቶታል። ኦፕራ ዊንፍሬ ትልቅ የሚዲያ ኢምፓየር ከመፍጠሯ በፊት ለቴሌቪዥን ብቁ አይደለሽም ተብላ ከቴሌቪዥን ኮሆስትነት ተባራ እንደነበር ታውቃላችሁ? የብርሃን አምፖልን የፈጠረው ቶማስ ኤዲሰን ከ10,000 ጊዜ በላይ ተስፋ ቆርጦ ነበር። ሰዎች 1,000 ጊዜ ይወድቃል፣ 10,000 ጊዜ ይወድቃል ሲሉት እኔ አልወደቅኩም፣ አምፖል የማይሰራባቸውን 10,000 መንገዶችን ግን አግኝቻለሁ ብሎ መልሶላቸዋል። ስኬታማ ሰዎች ከውድቀት በኋላ አይቆሙም፣ ይልቁንስ ይማሩበታል። ለምሳሌ ቶማስ ኤዲሰን 10,000 ጊዜ ወድቋል ስንል 10,000 መንገዶች ማወቅ ያለው እያለ ነበር። ምክንያቱም በእነዛ 10,000 መንገዶች ከሞከረ የአምፖል አይፈጠርም ማለት ነው። እና ማድረግ ያለበት ሌላ መንገድ ነው የሚያየው፣ ከ10,000 ውጪ ነው የሚያየው። ከዛም በ10,000 አንደኛው ላይ ተሳክቶለታል። አቅጣጫ መቀየሪያ መንገድ እንጂ ውድቀት ማለት ማቆሚያ ምልክት ሊሆን አይችልም። በሕይወትህ ፈተና ሲገጥምህ ሌሎች ሰዎች ምን ይሉኛል ብለህ ካሰብክ በቋሚነት በተሸናፊነት ትኖራለህ። ጽናት ማለት ሲወድቁ አለመቅረት፣ ሁልጊዜ ደግሞ
ተመልሶ መነሳት ነው። ልክ ቅዱስ ያሬድን ሞቲቬት እንዳረገችው ቁጫጭ ማለት ነው። አራተኛውና ወሳኙ ሚስጥር ወደ ተግባር መግባት ነው። ዓለም በሐሳብ የበለጸገች ናት። ነገር ግን ዋጋ የሚሰጠው ለታሰበው ሐሳብ ሳይሆን ለተተገበረው ሐሳብ ብቻ ነው። አብዛኞቻችን ፍጹም የሚሆን ጊዜ እንጠብቃለን። ገንዘብ ሲኖረኝ ጀምራለሁ፣ ዕውቀት ሲኖረኝ ጀምራለሁ፣ ሰኞ ጀምራለሁ፣ ማክሰኞ ጀምራለሁ እያልን ጊዜያችንን እናባክናለን። ነገር ግን ፍጹም የሆነ ጊዜ በጭራሽ አይመጣም። ዛሬ ባዘጋጀኸው አቅም መጀመር አለብህ። 10,000 ብር ካለህ 100,000 ብር እስኪሞላ መጠበቅ የለብህም። በ10,000 ብር ሥራ መጀመር ቀስ በቀስ ወደ ትልቅ ደረጃ ትደርሳለህ። 100,000 እስኪሞላ ከጠበቅ ግን 10,000 ብሩም ለሌላ ነገር ስታነሳው፣ ለሆነ ነገር ስታነሳው ልታጠፋው ልታጣውም ትችላለህ። የመጀመሪያው እርምጃ ውሰድ። መንገዱ ሂደት ላይ ይገለጥልሃል። ትልቅ ህልም ይኑርህ፣ ነገር ግን እርምጃህ በትንሹ ጀምር። ማቀድ ጥሩ ነገር ነው፣ ነገር ግን ያለ ተግባር የሚደረግ እቅድ ቅዠት ብቻ ነው። ስለዚህ የዩቲዩብ ቤተሰቦቻችን የዛሬው መልእክታችን በጣም አጭር ነው። አንደኛ፣ አስተሳሰብህን ለውጥ። አእምሮህን በበጎ ነገሮች ሙላው። ወጥ የሆነ ልማድ ይኑርህ። በየቀኑ ትናንሽ እርምጃዎችን ውሰድ። ውድቀትን አትፍራ፣ እንደ ትምህርት ቁጠረው። አሁኑን ጀምር። ተስፋ ከማድረግ ይልቅ ተግባር ላይ አተኩር። ስኬት ሚስጥር አይደለችም። ስኬት በየቀኑ የምትመርጠው ምርጫ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ለወዳጆች ሼር አድርገው። የቻናላችን ቤተሰብ ለመሆን ሰብስክራይብ ማድረጉንና የደውል ምልክቷን መንካት እንዳትረሳ። የዛሬው ጥያቄ ከነዚህ አራት ህጎች ውስጥ አሁን በህይወት ላይ መተግበር የምትፈልገው የትኛው ነው? አስተያየትህም በኮመንት መስጫ ቦታ ላይ ጻፍልን። ስላዳመጣችሁኝ አመሰግናለሁ። መልካምና ስኬታማ ጊዜ ይሁንላችሁ።